ሚስቱን ለማዘግየትና አልኮል እየጠጣ ለማምሸት ሲል የከተማውን ግድብ ያፈረሰው ግለሰብ እንዴት የሚገርም! ይሄ 00 የትም ያልሰማችሁት ነገር ነው። ስሙማ። አንዲት ምሽት ነፃ ሆኖ አልኮል ለመጠጣት ሲል ሙሉ ከተማውን በውሃ ያጥለቀለቀው ሰው ታሪክ የምር ሰምታችኋል? ዛሬ በዓለም አቀፍ ደረጃ አጃይብ ያስባለውና ፍርድ ቤትን ያስደነቀውን አነጋጋሪ ታሪክ ይዤላችሁ ቀርብ ያለው አስገራሚው አጋጣሚውን ልንገራችሁ። በ1993 በታላቁ የሚሲሲፒ ወንዝ ጎርፍ ወቅት ጄምስ ስኮት የተባለ አሜሪካዊ የወንዙን መከላከያ ግድብ ሆነ ብሎ በማሸርሸር ያፈርሷል። ያደረሰውም ከባድ ውድመት ሲወራ በግድቡ መሰበር ምክንያት የወጣው ውሃ 14000 ሄክታር የእርሻ መሬትና አካባቢውን ሙሉ በሙሉ በማጥለቅለቅ ከፍተኛ ውድመትን ያደርሳል። በሚዙሪ እና ኢሊኖይ መካከል የሚያገናኘው ዋና ድልድይ በመዘጋቱ ምክንያት ሌላኛው ጉዳት ደግሞ የትራፊክ እንቅስቃሴ ትራፊክ ላይ ችግር ፈጠረ። መኪኖች መሄድ አልቻሉም። ሚስቱን ለማስቀረትም ይሄ ሁሉ አንድ ቀን እየጠጣ ለማለት አቃቤ ሕግ በፍርድ ቤቱ ባቀረበው ማስረጃ መሰረት የጄምስ ዋን ዓላማ ሚስቱ ወንዝ ማዶ እንድትቀርና እሱ ብቻውን በነፃነት አልኮል እየጠጣ ከጓደኞቹ ጋር እንዲያመሽ እንዲዝናና ጊዜ እየፈጠረ ጊዜ እያመቻቸ ነበር። የተከሳሹ ክደት ጄምስ ስኮት ግን ነገሩን ግድቡን አላፈረስኩም፣ ውሃው በራሱ ጊዜ ነው የሸረሸረውና የሰበረው በማለት ወንጀሉን አጣጥሏል። የፍርድ ቤቱን ውሳኔ ልንገራቸው። ፍርድ ቤቱ የቀረበበትን ምክንያት በመቀበል በ1998 እንደ አውሮፓውያን አቆጣጠር ሁለተኛ ዙር ችሎት በጄምስ ላይ የዕድሜ ልክ እስራት ፍርድ በይኖበታል። ይህ የሆነው በ1993 ሐምሌ 16 ዓ.ም ነው። የዜናው ምንጭ አሶሺየትድ ፕሬስ። እንዴት ተመለከታችሁት? ሪከርድ ኦፍ አርካይቭ ዊኪፒዲያም ይህን መረጃ አውጥቶታል። እናንተ ምን አሰባችሁ? ለአንድ ቀን በጣም ይሄ ሰልፊሽ ስትሆኑ በጣም አንድ ለራሱ ብለህ ይህን ሁሉ ህዝብ ማንገላታት ማለት ነው። እስኪ ሀሳባችሁ ኮሜንት ሴክሽን ላይ አቀርቡ። ቤቱ ፎሎ ታንክ ዩ። ሰበር የችሎት ዜና። በከፍተኛ ባለስልጣናቱ ላይ የጽኑ እስራት ውሳኔ ተላለፈ። በሐዋሳ ከተማ ከፍተኛ ፍርድ ቤት ከ1 ዓመት በላይ በሂደት ሲታይ የቆየው ከፍተኛ የህግ መዝገብ በመጨረሻም በውሳኔ ተቋጨ። ፍርድ ቤቱ በዛሬው ውሎ በቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና በቀድሞ የሲዳማ ፖሊስ ኮሚሽነር አቶ ሽመልስ ቶማስ ላይ የጥፋተኝነት ፍርድን አስተላልፏል። የተላለፈባቸው የቅጣት ውሳኔዎች አቶ አለማየሁ ጢሞቴዎስ የሰላምና ጸጥታ ኃላፊ ጥፋተኛ በተባሉባቸው የወንጀል አንቀጽ የ10 ዓመት ከ5 ወር ጽኑ እስራትና የ4000 ብር የገንዘብ መቀጮ እንዲቀጡ ተወስኖባቸዋል። አቶ ሽመልስ ቶማስ የፖሊስ ኮሚሽነር በተመሳሳይ መዝገብ በተከሰሱበት ወንጀል የ1 ዓመት ከ6 ወር ጽኑ እስራት ተፈርዶባቸዋል። የመረጃው ምንጭ ፋስት መረጃ